ራስን ያመጣው ረፍ እንዳትል ጂጂ ግን አናጣብስ ሞይ በጀርመን ትገባና ቀስ ብለው ወደኛ ትመጣለህ። እኛ ደግሞ እዚህ እናፈላልግላለን። ሮምዬ ታውቃለህ ጀርመንም አለን ጀርመን ኔዘርላንድ ምናምን አለኝ። እኔ አቀባበል ትችልበታለች ጂጂያችን ደግሞ አቀባበል እግዚአብሔርን አንደኛ ናት። ጥርስህን ፍቃ ጥፍርህን ሞርዳ እግርህን አጥባ ወንድ እንክብካቤን ዘጭ ነው። አንቺ ጂጂ እኮ የልጇ እኩያ ነኝ። ምንድን ነው መራርክም እንዴ? አይ 70 ዓመት ምናምን አልፈልግም። 70 አይደለችም 40 ምናምን 45 ናት እኮ 70 ዓመት አልፈልግም ብሏል። ሰምተሻል? ሮቢያ አምልጦት ነው አትገቢበት 70 ዓመት አልፈልግም ማለት። ስማ የጂጂ የሚለየው እንደሌላ አይደለም። የጂጂ ይለያል። ሌላ ሰውን ቢሆን ብሎ ይቀበልህና ምግብ ጠቅጥቆ አልጋ ላይ ያስተኛል። ይሄን ጣፋጭ ምድር ማለት ነው። በሽታ ነው የሚለቅብህ። ጂጂ ግን ታጥባለች፣ ትቀቅላለች፣ ትሞርዳለች። አሪፍ አድርጋ ደግሞ የእሷ እግዚአብሔርን ቱርኬዳ ይቅር ይበለኝ እግዚአብሔርን አልኩ። ቱርኬዳ ታድሷል። የታደሰ ረብ ዘመዴን እንደዚያ ትነግራለች። ኧረ በእናትህ እኮ ማማን አነሳው ተናገርኩ። ምንም አናረግም። አንተ ነህ እኔ ጂጂን እወዳታለሁ። አታነካኩኝ። እኔ ጂጂ በጣም ለእኔ በጣም ነው እንዴ ሞዬ የረሳሁት ነገር ቡታንታ ይገዛልሃል፣ ካልሲ ጥርስ ብሩሽ ይገዛልሃል። ጂጂ ይሻላለች። እኔ እውነቱን ልንገርህ እንክብካቤዋ ነው። እሷ እኮ የዋህነቷ እኮ እንክብካቤዋ እኮ በቃ ትንከባከባለህ። ሽጎራው ከሌላ ይሆናል፣ ቪዛው ከሌላ በቃ አንድ ላይ አድርገህ ዋናው እግር መግባቱ። እንዲሁም የ70 ዓመቶች ይሻላል እኮ ምን እንደምታደርግ ታውቃለህ? ሲወርቁ ቪዛ የወደቀ ብለህ ነው የምታነሳቸው። ትቀልዳለህ። ይሻላል። አይ እኔ አሜሪካዊ ነው የምፈልገው። እባካችሁ በቃ አሜሪካ ይፈልጋል። አውስትራሊያ ወይ አሜሪካ። በጣም ነው እንደ ሞዬ የምትለምነው አሜሪካ ነው የምትኖረው